አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። እኔ በቤተ ክርስቲያን መምህር ነኝ፣ ታጠቃለሁ። የህዝቤ ወታደር ነኝ፣ ታጠቅ። ከዚህ በላይ ቁርጠኝነት ያለው ከአሁን በኋላ የባርነት ቀንበር በቂ ነው። የአትችልም መንፈስ ስበር አትችልም የሚለው ማለት እረፉ ዘመመ ብላችሁ የሰው ቤት አትክፉ። እሾህ ለማሳመር አበባ አታርግፉ። እረፍ ቆም ያለው ለማለት አጥሬን አትደገፍ። ለአመዳም ወዘና ገላዬን አትክፈፍ። እረፍ በመስመር ፍካ፣ በድንበርህ ለምልም። በየአልጋህ እደር፣ በየእንቅልፍ አልም። ማን እንደሰየፈኝ ማን እንደሰበረኝ ጠያቂ አጣሁ እንጂ መልስማ ነበረኝ። ምክንያት ታመመ፣ መፍትሄ ታመመ፣ ከጥያቄው በፊት መልስ እየቀደመ። ሌብነት ገነነ፣ ግርግር ገነነ፣ ብልጭልጭ ገነነ፣ ድንግርግር ገነነ፣ ኪሳራ ገነነ፣ ደላሎች ገነኑ፣ ባልዋለ ገበያ ዋጋ እየተመኑ። ታከም እረፍ። ይህ ቪዲዮ እንደተለመደው አርሲ ላይ ለተገደሉ ቤተሰቦቻችን ምዕመናን፣ እንዲሁም የእምነት አባቶች፣ አርሲ ላይ ለተቃጠሉ ቤተክርስቲያናት፣ በተለያዩ ቦታዎች ለሚቃጠሉ ቤተክርስቲያናት፣ በተጨማሪም የእምነት ተኮር ጥቃት ለሚደርስባቸው የእምነት ቦታዎች እንዲሁም ሰዎች ጥቃት እንዲቆም ድምጽ ለመሆን ነው። ያው እንደተለመደው ያልኩበት ምክንያት ታውቁታላችሁ። እዚህ የመጣን ድምጽ ከመሆን ባለፈ የሚመለከቱ አካል ምንም መፍትሄ እየሰጠን ስላልሆነ ነው። ይሄ ነገር ከዕለት ወደ ዕለት ትሬንድ እየሆነ እየተላመድነው እየመጣን ነው። እንዲሁ በቀላሉ ያየነው ለመቶ ዓመታት ያስቆጠረ ገዳማት ሲቃጠሉ እንዲሁም አባቶች ሲሞቱ እዚህ መተን ቪዲዮ ስንሰራ ላይክ ለመሰብሰብ አሊያም ደግሞ እውቅና ለመጨመር አይደለም። የሚመለከተው አካል ድምጻችንን ሰምቶ መፍትሄ እንዲሰጠን እንጂ። በተለያዩ ጊዜዎች ላይ የተለያየ ቦታ ላይ ወንድሞቻችን፣ ቤተሰቦቻችን እንዲሁም የእምነት አባቶች እየተገደሉ የእምነት ቦታዎች እየተቃጠሉ ነው። አሁንም ያ ነው እየሆነ ያለው። እምነት ማለት ሀገር ናት። ሀገር የምትገነባው እምነት ውስጥ ስለሆነ እባካችሁ የሚመለከታችሁ አካላት መፍትሄ ስጡን። ድምጽ ያልሆናችሁ ቤተሰቦችም ድምጽ ሁኑን። የምዕመናንና የገዳማውያን አባቶች መሞትና የቤተ ክርስቲያናት መቃጠል ይቁም እንላለን። ፈጣሪ አምላክ በቃችሁ ብሎን ለሀገራችን ሰላምን ያምጣልን። እየተገደልን እንበዛለን። ይሄ ኋላ ቀር የሆነ አስተሳሰብና በየትኛውም ሳይንስና በየትኛውም አካሄድ ብትሄዱ እየተገደሉ መብዛት የሚባል ነገር የለም። ቲክቶከር ሆንክ፣ አርቲስት ሆንክ፣ ጋዜጠኛ ሆንክ፣ እግዚአብሔር ጸጋ ሰጥቶ ሰው ላይ ተደራሽ ሆንክ ስትሰራ የነበርክ በሙሉ በዚህ ሰዓት ያንተ ሚሊየን ቪውና ያንተ ሚሊየን ፎሎወር ለታረዱት አባቶቻችንና እንደ ግፋፎ እንደ ደመራ እየተቀጣጠለች ላለችው ቤተክርስቲያናችን ድምጽ ካልሆነ ጥንቅር ብሎ ይቅር። እግዚአብሔር ሲሰጥም ሲነጥቅም ያቀበታል። ምንም ቢሆን የተገደሉት አባቶቻችን በእግዚአብሔር ፊት ክብርና ሰማዕትነትን ተቀብሏል። እኔና እናንተ ግን ነገ በየሜዳው በወጣንበት ስንቀር ከዚህች ዓለም ተሰናብተ ስትሄድ በእግዚአብሔር ፊት ትጠየቅበታል። ኦርቶዶክስ ይሆንክ አንገት ላይ ማተብ ያሰርክ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረክ ለሚመለከታቸው ሰዎች አድርሱ። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። በጣም ይሄ የሚያስቅና የተንኮልም ጥያቄ ነው ሲጀምር ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም
ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው፣ ግዴታ ነው። እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለት እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለ ማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። የትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው፣ ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራናል። ተጀመረ። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያስረን ይገፋናል። የገፋን ይገለናል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች። ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ ያለፈ ቤተክርስቲያን ግን አለች። አየው። ደርግ መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል። እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጅ ይላ እንዳይመስል አየው። ያልፋል። እንዳንተዛዘን አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ከሃዲ ነኝ ብለህ ራስን ጉዳይ አለቀ። አትልሰፈሰፍ። ተሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽሞደምዳለህ። ለሆዳደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ እንሞታለን። ይሄ በቃ ሀቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያስረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ገዳዮቻችን የሐዘን ደብዳቤ ሲጽፉ አየሁ። ጊዜ የኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን በደንብ የሚገርም አለባበስ ለብሰው በየክብረ በዓላቱ እናያቸዋለን። የሚገርም ካባ፣ የሚገርም ጥምጣም፣ የሚገርም አለባበስ፣ ከዛ ረጅም ለመጥራት የሚያዳግት ስም የተሰየመላቸው ግን የሉም። ምናልባት ከዚህ በኋላ ትውልዱ ወጣቱ ሲናገር የመረረ ነገር ልትሰሙ ትችላላችሁ። እንደመናቅ እንዳትቆጥሩት፣ ስርዓት እንደማጣት እንዳትቆጥሩት። ማንነታችሁ ስራችሁ ሊሆን ስለሚችል ማለት ነው። እኔ ግን አንድ መናገር የምፈልገው ነገር ለቤተ ክርስቲያኒቷ አሁን ወጣቱ ነው ያላት፣ ወጣቱ ነው ለቤተ ክርስቲያን ያላት። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. የሉም ሞተዋል ሲሉ ኖረን፣ የሉም ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን፣ አለን በጌታ ሁሉን አልፈን፣ አለን በእግዚአብሔር ሁሉን አልፈን፣ አለን በጌታ ሁሉን አልፈን።
ለካ ሰው ስለሮጠ አይቀድምም፣ ጉልበታም ስለታገለ አይጥልም። ጎልያድ ወድቋል በዳዊት ጠጠር፣ የእኛ አምላክ ስሙ ከፍ ይበል ይክበር፣ እግዚአብሔር ስሙ ከፍ ይበል ይክበር። የሉም ሞተዋል ሲሉ በስተን፣ የሉም ጠፍተዋል ሲሉ በስተን፣ አለን በእግዚአብሔር ሁሉን አልፈን፣ አለን በጌታ ሁሉን አልፈን። ፍትህ ለኦርቶዶክሳውያን። ሁላችንም ያው ወደ ፈጣሪ ነው አፕላይ ማድረግ ያለብን። ሰው መፍትሄ አይሰጠንም። ጸሎት ነው ከምንም ነገር የሚያድነንና እግዚአብሔር ታረቀን። እወዳችኋለሁ።